እንዴት ፊቴ ጥርት እንዳለ እንደዚህ አይነት ማዲያቶች ምናምን ነገር እንዴት ዩቲዩብ ቻናሌን ሰብስክራይብ ላይክ ኤንድ ኮሜንት ማድረግ እንዳትረሱ። ነገሮችን ነው ማሳያችሁ 5 ነገሮችን 1 2 3 ለሴት ልጅ ፊቷና ጥርሷ ውበቷ ነው ይባላል ማለት ነው። 5 እና እነዚህን 4 እና ይሄንን ነው ማሳውቃችሁ። ይሄንን ፊቴ ላይ ከምቀባው ይልቅ ወዳፊ ብበላው በጣም ለውጣለሁ። ይሄም አንደኛ ነገር ለፊቴ ጥራት ሰጥቶኛል ማለት ነው ከምበላው ተጨማሪ። ሌላው ደግሞ ሽሪም ነው። ይሄ ሽሪም ማንኛውም ሰው ተጠቃሚ ነው ሽሪም ማለት ነው። ሰላም እንዴት ናችሁ? ደህና መሻችሁ ወይ? በያላችሁበት ሰላማችሁ ብዛ። እንዴት ናችሁ? ሰላማችሁ ብዛልኝ ውዶችዬ። ዛሬ ያው ማቀርብላችሁ ስለ እንዴት ፊቴ ጥርት እንዳለ እንደዚህ አይነት ማዲያቶች ምናምን ነገር እንዴት እንደተነሱና ምን ማድረግ እንዳለባችሁ የሚለው ነገር በዛ ነው ማቀርበው። ፊቴ ላይ ያለው ለውጥ በተለይ በዚህ ወር ውስጥ ሙቀት ስለሆነ ለውጥ አለው፣ በጣም ለውጥ አለው ማለት ነው። እና በጣም ለውጥ ስላለው እሱ እንዴት እንትን እንዳልኩት እንደተከላከልኩት። ምክንያቱም በዚህ ሙቀት በጣም የዛሬ አመት ይለኛል በጣም ጠቁሮ ነበር ፊቴ ማለት ነው። ጠቁሯል፣ ተበላሽቷል፣ እንትን ብሏል ማለት ነው። ፕሊዝ ዩቲዩብ ቻናሌን ሰብስክራይብ ላይክ ኤንድ ኮሜንት ማድረግ እንዳትረሱ። ሰብስክራይብ ላይክ ኮሜንት ማድረግ እንዳትረሱ ማለት ነው። ዩቲዩብ ቻናሌ እናንተ ስታበረታቱኝ አዲስ ነገሮችን ይዤ እመጣለሁኝ። ያለፍኩበትን መንገዶችም እኔ እነግራችኋለሁ ማለት ነው። እናንተ እንድትማሩበት ይሆናል፣ እኔም ደግሞ አገኝበታለሁ ማለት ነው። እናንተ የምትከስሩት ነገር የለም። ስለዚህ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ዛሬ ማሳያችሁ 5 ነገሮችን ነው ማሳያችሁ። 5 ነገሮችን 1 2 3 4 5 ነገሮችን አሳያችኋለሁ ማለት ነው። የፊታችን ውበት በመጀመሪያ ለሴት ልጅ ፊቷና ጥርሷ ውበቷ ነው ይባላል ማለት ነው። ፊቷና ጥርሷ ውበቷ ነው። ስለ ጥርሴ እመጣበታለሁ፣ እንዴት እንዳስተካከልኩት ምናምን የት እንደሆነ እመጣበታለሁ፣ እነግራችኋለሁ ማለት ነው። የትኛው ሐኪም ቤት እንደሆነ ቆንጆ ብዙ ሐኪም ቤት እንዳጣራሁኝና የትኛው ሐኪም ቤት የተሻለ እንደሆነ እሱን እነግራችኋለሁ ማለት ነው። አሁን ዛሬ ግን ማሳውቃችሁ የምፈልገው እነዚህን 5 እና እነዚህን 4 እና ይሄንን ማሳውቃችሁ ይሄንን ታውቁታላችሁ አይደል? ይሄንን እምነግራችሁ ማለት ነው። እኔ ለውጥ ያገኘሁበት ነው፣ በጣም ለውጥ ያገኘሁበት። እኛ ብዙን ጊዜ ሰዎች አንደኛ ሲጀምር ምግብ ላይ ስንመገብ የምንመገበው ምግብ ከጸጉራችንና ወደ ሰውነታችን ወደ ፊታችን ነው የሚሄደው ማለት ነው። እና አንዳንደኛ ብዙን ጊዜ እኛ በተለይ ኢትዮጵያኖች የፊት የመበላሸት ችግር በጣም አለብን ማለት ነው። እና ምንድነው ፊታችን የመበላሸቱ ምክንያት አንደኛ ነገር የተመጣጠነ ነገር አለማግኘት፣ የተመጣጠነ ምግቦችን አለማግኘት፣ እንዲሁም ደግሞ ከፕሮቴክሽኖችን አለመጠቀም ማለት ይሄን በቃ ለፊታችን ቫይታሚን ሲ ምናምን ነገር የሚያስፈልገውን ነገር ውስጣችን ያለማስገባት ነው። ፊታችን በጣም ትሪት ያስፈልገዋል ማለት ነው። እና በጣም ብዙ ጊዜ እኛ ኢትዮጵያኖች ሌሎች ዜጎች ላይ አይቻላቅም፣ እኛ ኢትዮጵያኖች ላይ ይሄ ማዲያት በጣም ፊታችን ንጥብጣብ ማዲያት ምናምን በጣም ይበዛብናል ማለት ነው። እኔም ራሱ በጣም ግራ እስከሚገባኝ ድረስ ማለት ነው። እኔ ብቻ ነኝ ልነብ በተለይ ቀይ ሰዎች ላይ በጣም ይወጣል ማለት ነው። እና ምንድነው ካየሁት ነገር ብዙ ሰው እኔ እርጎ ፊትሽ ላይ ተቀቢው፣ እንቁላል ፊትሽ ተቀቢው እንትን የሚባል ነገር አለ ማለት ነው። እና አንዴ ቁጭ ብዬ ሳነብ ጉግል አድርጌ ሳነብ እንዲሁም ደግሞ የሆነ ዩቲዩብ ላይ አየሁና እናንተ ከምትቀቡት ይልቅ ብትበሉት የበለጠ ፊታችሁ ላይ ውበት ይሰጣል የሚለውን ነገር አነበብኩኝ ማለት ነው። እና ይሄንን ዮገርት እንደምታዩት ይሄ ዮገርት ነው። ይሄ ዮገርት ፊቴ ላይ ከምቀባው ይልቅ ወዳፊ ብበላው በጣም ለውጥ አለው። እኔ ያገኘሁበት ለውጥ ነው። እኔ በፊት ፊቴ ላይ ይቀባ ነበር፣ ምንም ለውጥ የለውም። ስለ እውነት ነው የምላችሁ። ግን በቅርብ ጊዜ ጨጓራዬን ስለሚያመኝ እና የሆነ ነገር ስላየሁኝ ጨጓራዬ ላይ የሆነ ሰው አማከረኝና
ለምን ዮገርትና ይሄ ለበን የሚባለው አለ አይደል? በአረበኛ ለበን፣ በእኛ እርጎ የሚባለው ያ እንትኑ ቀጠን ያለው እንደ ምንድን ነው የሚባለው? እንደ መጣጣይ ምናምን ነበር የሚባለው መሰለኝ በእንትን እና በአረበኛ ለበን የሚባለው ማለት ነው። እሱንም ጠጭ አሉኝ እና እርጎ ይሄንን በየቀኑ በተወሰነ መልክ ብይ አሉኝ ማለት ነው። እና እኔ ለጨጓራዬ ነው ያንን መድኃኒት የፈለኩት፣ ለፊቴ አልነበረም። ከዛ ስበላ እሱን ስበላ በየቀኑ እሱን ስበላ ያን ስጠጣ እንቁላሉን በቀን ማለት በሁለት ቀን አንዴ በሶስት ቀን አንዴም ሊሆን ይችላል እሱን ስበላ፣ እንዲሁም ደግሞ ወተቱን በኮርንፍሌክስ ማርጌ በምን ማርጌ ስጠጣ የእውነቴን እምላችሁ ለውጥ አገኘሁበት። እንደምታዩት እዩት፣ ጥርት ያለ ነው የሆነ እንደምታዩት ማለት ነው። እንግዲህ ፊት ታውቁታላችሁ። ምናልባት አሁን እዚህ ጋር ፀሐዩ ጨረር ስላለው እንትኑ በደንብ ላይ ያሳያችሁ ይችላል። ጨረር ስላለው ማለት ነው የመብራቱ ማለት ነው። እና እኛ ከምንቀባው ይልቅ ብንበላው የተሻለ ነገር ነው ብዬ ነው የማስበው። ብንበላው ስንበላው ውስጣችን ላይ ስለሚያርፍ ያ ውስጣችን ይሰራጭና ወደ ሙሉ አካላችን እንትን ይላል ማለት። አንደኛ ነገር ጨጓራ ጤንነት አገኘሁ። ሁለተኛ ነገር ፊት የሚገርማችሁ 15 ቀን አይሆንም የጀመርኩት። 15 ቀን የእውነት ነው የምላችሁ 15 ቀን አይሆንም የጀመርኩት ማለት ነው። 15 ቀን አይሆንም በቃ ከጀመርኩት ይሄንን። ስለዚህ ሁላችሁም ከምትሉት ይልቅ እሱን ብሉና ተጠቀሙት ማለት በሉት። ስትበሉ ሰውነታችሁ ጤነኛ ይሆናል። እንደገና እነዚህ አንደኛ ይሄኛው ካሊስ የሚባል ይሄ ኦይል ነው፣ ብዙም አልመክርም። ኦይል ቶኒክ ነው፣ ብዙም አልመክርም። ግን አንዳንዴ ወይ ማታ ወይ ጧት ፊታችሁን በሱ ጠረግ ብታደርጉት የተሻለ ነገር እንትን ይናል ማለት ነው። ቆንጆ ነው፣ የተሻለ ነገር ነው ይሄ ማለት ነው። ይሄ የሚገኘው ሞሎፌሜሬት አላቸው፣ እንደገና ሌላም አላቸው። ብራንድ ናቸው እነዚህ፣ ውድ ናቸው እቃዎቹ፣ ግን ብራንድ ናቸው፣ ኳሊቲነት አላቸው ማለት ነው። ካሊስ የሚባል ይሄ ኦይል ነው፣ ብዙም አልመክርም። ኦይል ቶኒክ ነው፣ ብዙም አልመክርም። ግን አንዳንዴ ወይ ማታ ወይ ጧት ፊታችሁን በሱ ጠረግ ብታደርጉት የተሻለ ነገር እንትን ይናል ማለት ነው። ቆንጆ ነው፣ የተሻለ ነገር ነው ይሄ ማለት ነው። ይሄ የሚገኘው ሞሎፌሜሬት አላቸው፣ እንደገና ሌላም አላቸው። ብራንድ ናቸው እነዚህ፣ ውድ ናቸው እቃዎቹ፣ ግን ብራንድ ናቸው፣ ኳሊቲነት አላቸው ማለት ነው። በጣም ቆንጆ ናቸው። ይሄም አንደኛ ነገር ለፊቴ ጥራት ሰጥቶኛል ማለት ነው ከምበላው ተጨማሪ። ሌላው ደግሞ ሽሪም ነው። ይሄ ሽሪም ማንኛውም ሰው ተጠቃሚ ነው። ሽሪም ማለት ነው ማንኛውም ሰው እንዲህ ለምሳሌ ይሄኛውን ከጨረስኩ በኋላ ቆይ አንዴ ይሄንን እንትን ካልኩ በኋላ በኮቶን መጀመሪያ ይሄንን ምን አድርገዋለሁ ጠብ አድርግና እንደዚህ ጠርግበታለሁ ማለት ነው። አያችሁ እንደዚህ ጠርግበታለሁ። ይሄ ውስጥ ያለውን ባክቴሪያዎችን ከቆዳችሁ ውስጥ ያለውን ባክቴሪያዎችን እነዚህ የቆሸሹትን የተበላሹትን እንትን ያሉትን ባክቴሪያዎችን ይገላቸዋል፣ ያወጣቸዋል ባክቴሪያዎችን ማለት ነው። ይሄ እንዳለ ያወጣቸዋል። እንደዚህ ስታደርጉት አያችሁት። በደንብ አድርጌ ታጥቤዋለሁ ነው ፊቴን። እንግዲህ በደንብ አድርጌ ነው ታጠብኩት፣ ግን የወጣውን እዩት። ስለዚህ እንደዚህ አይነት ባክቴሪያዎችን ያወጣቸዋል ማለት ነው። ከዛ በኋላ ይሄንን ካወጣው በኋላ ይሄን ከእንትን ካልኩ በኋላ ይሄ ደረቅ ሲልልኝ የተወሰነ ሰከንድ ከቆየ በኋላ ደረቅ ሲልልኝ ፊቴ መልሼ ይሄን ምን አደርጋለሁ ማለት ነው። ጠብታ ሽሪሙን ጠብ አረግና ይሄንን እዚህ ጋር አረጋለሁ። ከዛ በኋላ በሁለት እጄ ፊቴን ይዝና ምን አድርጋለሁ እንደዚህ። ፊታችሁን ስትቀቡ እንዲህ አትቀቡ፣ የመጨማደድ ባህሪ ይመጣል። ስለዚህ ፊታችሁን ስትቀቡ እንደዚህ ለስለስ እንደዚህ አድርጋችሁ ያለበትን የተቀባችሁበትን ይሄን ነገር ማስተካከል ትችላላችሁ ማለት ነው። ይሄም በጣም ቆንጆ ነው።
በጣም አሪፍ ነው። አንድ ደግሞ አለ እኔ ለኔ ብዙን ጊዜ ተጠቅሜዋለሁ፣ ግን ሳቆመው ይተዋል። ግን ከጠቀማችሁ ለእናንተ ላሳያችሁ። ሳቆመው ይተዋል፣ ስቀባው ደግሞ ይጠፋል። ኤኒዌይስ አላገኙትም፣ ይሄው ይበቃችኋል። ከዛ ይሄንን አድርጌ ተቀብቼ ወይ ማታ ወይ ጠዋትም ሊሆን ይችላል። ይሄ ችግር የለውም። እነዚህ ሁለቱ አፌክት አያደርጉም። ቀንም ብትቀቡ ማታም ብትቀቡ የሚያበላሽው ነገር የለም። ይሄ ሽሪሙ ምንድነው ፊታችሁን ለስላሳና በቃ ስሙዝ የሆነ ቆንጆ ፊት ለስላሳ ፊት እንዲሆን ያደርግላቸዋል ማለት ከበር ያደርግላቸዋል። ለስላሳ ፊት እንዲሆን ይጠቅማቸዋል ማለት ነው። ከዛ እኔ ፀሐይ ላይ ስለምውል በብዙ ጊዜ ፀሐይ ላይ እውላለሁ እና ዶክተሮችን ሳማክር እኔ ፊቴ ኦይሊ ነው። እናንተ ሰንስክሪን ስትጠቀሙ ወይም ደግሞ የሆነ ነገር ስትጠቀሙ የፊታችሁን ነገር ማወቅ አለባችሁ። ደረቅ ፊት ነው፣ ኦይሊ ፊት ነው፣ ቅባት ያለው ፊት ነው ወይስ ቅባት የሌለው ፊት ነው ብላችሁ ማወቅ አለባችሁ። ቅባት የሌለው ፊት ከሆነ ቅባት ያለው ፊት ያለው ሰንስክሪን አለ። ቅባት ያለው ሰንስክሪን በሱ መጠቀም። ቅባት የሌለው ቅባታማ ከሆነ ፊታችሁ ግን ነን ኦይል ሚል አለ። ከኦይል ነፃ የሆነ ሰንስክሪን መጠቀም። ይሄን ነበር እኔ ስጠቀመው የነበረ ሰንስክሪን። ይሄ በጣም ቆንጆ ሰንስክሪን ነው። ውድ ናቸው። የሚሰራው ራሱ እንትን ነውና ከጀርመን ነው። የት ነው የሚሰራውና ኦሪጂናል ናቸው። ዋጋቸው እነዚህ አይ ቲንክ ስንት ነበረው? ሁለቱን 200 ድርሃም ነው የገዛሁት። 200 ድርሃም ነው የገዛሁት ሁለቱም ማለት ነው። አይ ቲንክ ግን ቆንጆ ናት። እቺኛው ደግሞ አሁን ሰሞኑን በተለይ ለውጥ ያመጣችልኝ እቺ ሰንስክሪን ናት። በተለይ ሰሞኑን ለውጥ ያመጣችልኝ እቺኛው ሰንስክሪን ናት። ደርሞዴክስ የሚባል ሰንስክሪን ናት። 50% ፕላስ ፀሐይ መከላከል እንትን አለው፣ ፓወር አለው። እንዲሁም ደግሞ ዋተር ፕሩፍ ነው። እንዲሁም ደግሞ ላይቲንግ ያደርጋል፣ ፊታችሁን ላይት ያደርገዋል ማለት ነው። አያችሁት? ይሄ ፊታችሁን ላይት ያደርገዋል። 50% ከፀሐይ የመከላከል ባህሪ ያለው ሶ እነዚህ ይሄንን በየ5 ሰዓቱ ፊታችሁ ላይ አፕላይ ስታደርጉ በተለይ ፀሐይ ላይ ለምትውሉ ልጆች፣ በተለይ እንደኔ ፀሐይ ላይ ለሚዞር ልጅ ዲሊቨሪ የሚሰራ ሰው በጣም ከባድ ነው። በአሁኑ ሰዓት ሙቀት አይደለም ማለት ነውና ይሄንን ብትጠቀሙ ሰንስክሪን በጣም ቆንጆ ነው። እኔ አድቫይዝ ማድረገው ሰንስክሪን በጣም ቆንጆ ነውና ምንድነው የሚባለው? ደርሞዴክስ ነው የሚባለው። ፕሮሞት በሚሆን ሰዓት እኔ 70 ድርሃም ነው የገዛሁት፣ ግን ኦሪጂናሉ ቦክሱ ላይ ሳየው 115 ድርሃም ነው። በጣም ቆንጆ ነው። በጣም ጠቅሞኛል። እኔ እናንተ ከጠቀማችሁ ብዬ ነው ይሄንን ነገር እንትን። ምክንያቱም ብዙ ልጆች ፊትሽ ለቀቀ እና እባክሽን በምን አስለቀቅሽው የሚለው ስላለ ነው። ይሄን ነው እንግዲህ ያለኝ የዛሬው ቪዲዮ። ፕሊዝ ከጠቀማችሁ ሼር፣ ላይክ፣ ኮሜንት አድርጉ። ሰብስክራይብ ማድረግ እንዳትረሱ። አበረታቱኝ። በተረፈ እወዳችኋለሁ። መልካሙን ሁሉ እመኝላችኋለሁ። እንዲሁም አዳዲስ ነገሮችን ሳገኝ በየጊዜው ልቅላችኋለሁ። ኖቲፊኬሽኗን ተጫኑ። ቻው። መልካም ውሎ